ድንገት ባየሁት በዚች በቲክቶክ ቪዲዮ መጥቻለሁ። ይህ ቪዲዮ የሚያሳየን ምንድነው? ባለመወሰናችን ብዙ ነገር እንዳጣን፣ ውሳኔ ላይ ባለመድረሳችን ብዙ የህይወት ጉዳዮቻችን ብዙ ውጣ ወረዶች ውስጥ እንደገባን፣ ባለመወሰን ብዙ አይነት ማሳካት የምንፈልጋቸው ነገሮች አለማሳካታችን ያሳያል። ይህ ቪዲዮ እያየ ያለ ወጣት ትኖራለህ። ጫት ቤት ያለ ወጣት መቼ ነው የምትወስነው? ሱስ ውስጥ ያለ ወጣት መቼ ነው የምትወስነው? መጠጥ ቤት ውስጥ ያለ ወጣት መቼ ነው የምትወስነው? ነገ እያልክ ያንተ ነገ መቼ ነው የሚያበቃው? መቼ ነው ከዛ ህይወት የምትወጣው? መቼ ነው የምትወደው ማንነት ላይ ትኩረት የምታደርገው? ይህን ቪዲዮ እያየ ያለ ወጣት ካለ ሳትወስን ጊዜ አይሄድብን፣ ሳትወስን እድሜ አይለቅ፣ ሳትወስን የምትፈልገውን ህይወት ሳትኖር እንዳትሞት። ወስን ወስን ወስን። የምትፈልገው ማንነት ይሄ አይደለም። ሱስ ውስጥ ካለ ትክክለኛ ህይወት እንዳልሆንክ አንተ ራስህ ታውቀዋለህ። መጠጥ ቤት ካለ ትክክለኛ ህይወት ያ እንዳልሆነ፣ እውነተኛው ሰላም እውነተኛው ደስታ እንዳልሆነ ታውቀዋለህ። መቼ ነው የምትወስነው? ሁልጊዜ ራስህን ምክንያት እየሰጠ የውሸት ምክንያት እየሰጠ ለምንድን ነው እዛ ማትፈልገው ህይወት ላይ ስታክ አድርገህ መቀጠል የምትፈልገው? ሁልጊዜ ጣትህን ሰዎች ላይ እየቀሰርክ ህይወትህን ወደኋላ የምታስቀረው ለምንድን ነው? ምክንያት የምትደረድረው ለምንድን ነው? ለአንተ ህይወት ሰዎችን ጥያቄ እያደረግክ የምትቀጥልበት ጊዜ እስከ መቼ ነው? መቼ ነው ከዛ አስቀያሚ ህይወት ወጥተህ ወደ ትክክለኛ ህይወት የምትመጣው? ከዛ አስቀያሚ የሱስ ህይወት ወጥተህ ከዛ አስቀያሚ የመጠጥና የዓለማዊ ህይወት ወጥተህ መቼ ነው ፈጣሪ የምታመሰግነው? መቼ ነው ከፈጣሪ ጋር ሪል የሆነ ስፒሪቹዋል ኮኔክሽን ይኖራል? ከፈጣሪ ጋር ያለ ጥሩ ኮኔክሽን አሁን ለምትኖረው ህይወት እንድታድግ ይረዳሃል። እስከ መቼ ነው የችግር ዘፈን እየሰማህ እስከ ራስህን ቁስልህን እየተዘጠስክ የምትኖረው? ቁስልህን ማንጻት አትፈልግም ወይ? በዚህ ዓለም ላይ ያልተጎዳ ሰው አለ ወይ? በዚህ ዓለም ላይ መጥፎ ነገር ያልገጠመው ሰው አለ ወይ? ልዩነቱ ሃንድል የምናረግበት ወይ ነው። እንዴት ነው የምንቀበል? ችግሮች ከመጡ ፌስ አድርገን መጠንከር፣ ራሳችንን ጥንካሬ እና ማየት ነው እንጂ ለምንድን ነው እስከ ይበልጥ ቁስላችንን የሚያባብሱብን ነገሮች ላይ ውስጥ ምንገባው? ምንም ነገር ሂል የሚያደርግልን ነገር ቢኖር እውነተኛውን ነገር በመጋፈጥና ሶሉሽን በመፈለግ ነው እንጂ ያንን ነገር በሚያባብሱ የውሸት ምክንያቶች፣ የውሸት ኑሮዎች፣ የውሸት ጊዜያዊ ደስታን የሚፈጥርልን ነገሮች ውስጥ በመደበቅ ለምንድን ነው ጊዜያችንን የምናጠፋው? ጊዜ ቆሞ አይጠብቀንም። እንኳን ቁጭ ብለን እየተሯሯጥን ጊዜ አይጠብቀንም። በኋላ ስታረጅ የምትወደው ማንነት ለምን ዛሬ አትገነባ? ቁጭ ብለህ መወሰን አቃተኝ ከምትል፣ መወሰን ከባድ ሊሆን ይችላል። መወሰን ግን አለብህ። በቃ ከባድ ቢሆንም ታደርጓለህ፣ ትችላለህ፣ ይሆናል፣ ይሳካል። ይህን ስለ እኔ የሚያለፍኩበት የኖርኩት ያሳካሁት ስለሆነ ነው። እባክህ አሁን ወስንና የምትወደውን ማንነት ለመስራት ቆርጠህ ተነስ፣ ዲሳይድ አድርግ። በቃ ለመወሰን ከባድ ሊሆን ይችላል። በስፒሪቹዋል መንገድ በደንብ መጠንከር ትችላለህ። በስፒሪቹዋል ወይ መንፈሳዊነትን ስትጨምርበት ሙሉ በሙሉ ለመወሰን እና ሂደቱን በጥሩ ሁኔታ ለማስቀጠል መንፈሳዊነት መጨመር አለበት። መንፈሳዊነት ደግሞ የትም በየትኛውም እምነት ብትኖር ገንዘብ ሳታወጣ በነፃ የምታገኘው፣ ከአንተ የሚጠበቀው መፈለግና ትንሽ መጠጋት። ፈጣሪ ደግሞ በብዙ አድርጎ ይጨምራል። አመስግን፣ በብዙ ተደርጎ ይጨምራል። እባክህ አሁኑ ነው እቺን ቪዲዮ ማየት ከጀመርክባት ሰዓት ጀምሮ ወስን። ራስህን ለመቀየር አስብ። ኔጌቲቭ የህይወት ማንነት ውስጥ ካለ አሁኑኑ ከዛ ሰርክል ውስጥ ውጣና አዲስ ማንነት ፍጠር እላለሁ። ለዛሬ የነበረን ቪዲዮ ይህ ነው። ምናልባት ከወደዳችሁት ሀሳብ አስተያየታችሁን ስጡኝ። ይህ በማለዳ ዩቲዩብ ቻናል ነው። እኔ ፍጹም መንገሻ ነኝ። በማለዳ ዩቲዩብ ቻናል ሰብስክራይብ ማድረግ ግዴታ ነው። ምክንያቱም ኑ ዘመን ነው አብረን ተያይዘን እንደግ ስለሆነ መልእክታችን። ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። አመሰግናለሁ።